አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸርና ላይክ እያደረጋችሁ አበረታቱኝ። ዛሬ ውሏችን ከእናንተ ጋር ይሆናል። እንዲሁም አንዳንድ ነገር እላችኋለሁ። ሁላችሁም አዳምጡት፣ ሸርና ላይክ አድርጉ። ቤተሰብ ያልሆናችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። እና ውዶችዬ አንዳንድ ነገር እያልኳችሁ ጠቃሚ ነገር ነው፣ አብራችሁኝ ቆዩ ማለት ነው። አንዲት እህቴ በውስጥ ገብታ ምን ላርግ እህቴ እኔ ቤተሰብ እየረዳሁኝ ነው እና አሁን ከመጣሁኝ እኔ 8 ዓመቴ፣ ነገር ግን ምንም ነገር ለራሴ ያስኩት ነገር የለኝም፣ ወንድሜንም በባህር አመጣሁኝ ብላ በዋትሳፕ ነው። በነገራችን ላይ እኔ ቁጥሬን የማስቀምጠው ያው ሀሳብም ይሁን ቦታ ብዙ ጊዜ ቦታ የሚገዙ ልጆች እንደዚህ ደግሞ በራሳቸው በህይወታቸው ደግሞ አገር እንደመኖሪያ አንዳንድ ሀሳብ እንዲሰጣቸው ጥያቄዎችም ይሁን ምክርም እንዲሰጣቸው በውስጥ መስመር እየመጡ ያናግሩኛል እና እኔ ደስ ነው የሚለኝ። ምክንያቱም አንዳንድ ጊዜ ስደትን የኖረ ስደትን ያየ ብዙ ነገር ተምሮ ብዙ ነገርን አይቶ ነው የሚመጣውና እዚህ ያለንና ስደትን ያየ ብታነጻጽሩት እኩል አይደለም ማለት ነው። እና ውዶችዬ እህቴ እስኪ እናንተም በኮሜንት አስቀምጡላት። እኔም ደግሞ በእርግጥ በውስጥ መስመርም ሀሳብ ሰጥቻታለሁኝ፣ በዋትሳፕ ላይ ሪከርድ አድርጌላታለሁ። ነገር ግን እንደዚሁም ደግሞ በእሷ ልክም ያለ ሌላ ሰው አለ። እሷ ብቻ ሳትሆን ያው አብዛኛዎቹ የስደተኞች ህይወት ወይም ህይወታችን በቃ ለራሳችን ምንም ሳንይዝ ለወንድሜ ለእህቴ ለከሌ ለከሌ እያልን ብዙ ጊዜ እድሜያችንን እየፈጀን ምንም ሳንይዝ አገር ወይ እንገባለን ወይ እንታመማለን እና የአብዛኛው የስደተኞች ታሪክ ነው ይሄ ማለት ነው። የአንድ ሰው የሁለት ሰው አይደለም። በነገራችን ላይ ውዶቼ ጉፋን አልለቀቀኝም እንደምታው ያሳለኝ ነው እና የአንድ ሰው የሁለት ሰው ብቻ ታሪክ አይደለም የሁሉም ታሪክ ስለሆነ ሁላችሁም ያው ታውቁታላችሁ። ቤተሰብ ወይም በወንድም በእህት ምናምን ብዙ ኪሳራ ውስጥ የምትገቡ ልጆች አላችሁ። በእርግጥ ለቤተሰብ ማውጣት መድከም ኸይር ነገር ነው። ነገር ግን አንዳንድ ደግሞ ለእናንተ ታሳቢ የማይሆኑ ቤተሰቦች ወይም ለእናንተ የማያስቡ ቤተሰቦች ነገም ዛሬም አንድ የሆኑ ቤተሰቦችን ስላሉ ለእናንተ ይሆናል ብዬ ተስፋ አድርጋለሁኝ። እና ውዶች የእናንተን ኮሜንት ላይ አስቀምጡላት። እቺ እህቴ 8 ዓመቴ አለች፣ ወንድሜንም በባህር ወስጃለሁኝ አለች። ምንም ነገር የያዘችው ነገር የላትም። ሀገርም ለመግባት ትፈልጋለች። አስቡ እንግዲህ በቤተሰብ ነው ብሯንም እስካሁን ድረስ የጨረሰችው። የቤተሰብ ትልቅ ነገር ላይ ተለወጡላት። ሳውዲ አረቢያ ደግሞ ሲካሄድ ወንድማችሁ ባለም ይሆን ሲሄድ ምን ያክል ብር እንደሚወጣ ታውቃላችሁ ማለት ነው። በተለይ ኮንትራት ቤት ሆናችሁ ታውቁታላችሁ፣ የኮንትራት ቤት ስራ ማለት ነው። እና እህቴ ሁላችሁም ሀሳብ ስጧት። ምንድነው ምላት፣ እውነት ለመናገር ከባድ ነው። አንዳንዴ ለራሳችሁ አስቡ። ብዙ ጊዜ እናገራለሁ እኔ ስትሰሩም ይሁን ስታደርጉም ስትሰጡም ይሁን አንዳንድ ጊዜ ለራሳችን እያሰብን እዛ ስላለን ብቻ በወር ብር ስለምናገኝ ሳይሆን ያችን የምናወጣትን እኔስ ለራሴስ ቢያንስ 100 ብር ብልክላቸው ለራሴ 200 ብር ማስቀረት አለብኝ። እነሱ ይበቃቸዋል። ምንም ቢሆን አሁን እኔ ልክ እንደነሱ ተመልሼ የድሮውን ህይወቴን ራሱ ልኖረው ብል መኖር አልችልም። ብዙ ነገር አይቻለሁኝ የሚለውን ነገር መገንዘብ አለብን። በዛ ላይ ደግሞ ለወንድሜ ያልሆነ ለአባቴ ያልሆነ ለእናቴ ያልሆነ አይራባቸው አይጥማቸው ችግር ላይ ከሆኑ ረሃብ ላይ ከሆኑ በቃ ቤታቸው ደግሞ ያልሆነ ቤት ከሆነ ለእነሱ አስቸጋሪ ነገር የሆነ ነገር ካለ የቤተሰቦቻቸውን ህይወት መቀየር ግድ ይላል። ለራሳችን የተስተካከለ ህይወት እየኖርን ሌላው ቤተሰቤ ያልሆነ ህይወት ላይ ሆኖ እንዲኖር አልፈልግም፣ እኔም ጭምር ማለት ነው። ግን እኔ ምንድነው የምላችሁ የምናደርገው ነገር መስፈርት ሊኖረው ይችላል። አሁን እቺ እህቴ ወንድሟንም ወሰደች። ወንድሟም እንኳን የሄደበትን እንኳን ወይም የከፈለችለትን ብር አልሰጣትም። ገባችሁ አይደለ? ይሄን ያክል ነው። ቢያንስ እንኳን እቺ ልጅ ለፍታ ነው ብዙ ነገር ለፍታ ነው የምታገኘው ይሄንን ብር። ሳውዲ ላይ ታውቃላችሁ የእንትን ብር ምንድነው የኮንትራት ብር ርካሽ ነው። 2,000 ወይም ደግሞ 3,000 ነው። ከዚህ እንደው ይበልጣል ብዬ ተስፋ እንትን አላለም። በተለይ አሁን ለአዲሶች 1,000 ብር መስሎኛል የሚካሄደው። ያው እሷ ቆየት ስላለሽ 2 እና 3 ነው። ቢያንስ የ6 ወር የ7 ወር ደሞዝ ለዚህ ለልጅ ከፈለችው።
አስቡ። ሌላውን ደግሞ ቤተሰብ ጋር እያለ ለሱም ለወንድሟ ማለት ነው ለቤተሰቦቿም እያደረገች እች ልጅ እስካሁን ምንም ነገር የላትም ማለት ነው። አንደኛ ስታደርጉላቸው ቤተሰብ የሚለወጡ መሆን አለባቸው። የምናደርገው ነገር እነሱን እየለወጣቸው እንደሆነ ማወቅ አለብን። ገብቷችኋላ? ይሄ ሊገባችሁ ይችላል ብዬ ተስፋ አድርጋለሁኝ። የምናደርገው ነገር ቤተሰቦችን እየቀየራቸው ነው ወይ? እነሱስ እየተቀየሩበት ነው ወይ? እየሰሩ ነው ወይ? ጥሩ ደረጃ ላይ ናቸው ወይ ያሉት? ወይስ ዝም ብለው እያጠፉን የምልክላቸውን እያጠፉ እዛው ላይ ናቸው ያሉት? ይህንም ተገንዛቢ ማድረግ አለብን። ሲቀጥል ስናደርግ ደግሞ አሁን ባህር ሲሄዱ ከባድ ነው። እኔ አትላኩም ብያለን የማይሆን ነገር ነው። ለራሴም አልችልም፣ ግን እንደው ቢያንስ መማሪያ ይሆናቸዋል። በባህር ለሚመጡ ልጆች አስቀድማችሁ እጅ አለማሳየት። ገብቷቸዋላ? እጅ ማለት እዚህ እያሉ ማንኛውም ነገር ተሟልቶላቸው እየኖሩ ከሆነ በቃ አይ በሄድም ታነሳኛለች ብለው ስለሚያስቡ በአማኑ ቀን እጃቸውን ማሸሽ። ያ ማለት የምትልኩትን ነገር ለወንድም የሚሆን ለእህትም በቃ አግባብ ሊኖረው ይገባል። ገብቷቸዋላ? እናንተ አሁን ዛሬም ነገም ስትልኩላቸው ስልካቸውን በቃ ፏ ብለው ልብሳቸውም ይሄን ነገር ሲያዩ አይ በሄድም ይሄን ያክል ብር ተከፍልልኛለች ብለው ጭንቅላታቸው ላይ ስለሚያስቡ እዛ የተሸከማችኋቸው ሳይቀር ደግሞ ሁለተኛ መንገድ ገብተው ሀሳቡ ራሱ በቂ ነው ከብሩ ሌላ ማለት ነው። እና በጣም ከባድ ነው። እና ይችን እህቴን አሁን እኔ የምላት ካሁን በኋላ 2 ዓመትም ትሁን 1 ዓመትም ትሁን ባለቻት ሰርታ ሳንቲሟን ይዛ ብትገባ ነው የምለው። ምክንያቱም አሁን ላይ ቦታ ልግዛና ቤት ልስራ ብትል ህጋዊ ካልሆነ ቤት ማነው ህጋዊ ካልሆነ ቦታ የምትገዛው ህገ ወጥ ላይ ገዝታ መቼም ቤት መስራት አትችልም። ሲቀጥል አሁን ላይ የህጋዊም የህገ ወጡም ዋጋው አንድ እየሆነ ነው ሽያጩ ማለት ነው። እና ለዚች ለእህቴ እኔም በውስጥ ሀሳብ የሰጠኋት ከአሁን በኋላ የምታደርጊውን ነገር አቆሚ። እንዳይርባቸው እንዳይጠማቸው ቤተሰቦችሽን ረሃብ ላይ ከሆኑ እንዳይረብብሽ አብሊ አጠጪኝ። ከዚህ ውጭ ግን ላለው ነገር እስከ ዛሬ ድረስ 8 ዓመት ሙሉ ምንም ካልተቀየሩ ምንም ነገር አታድርጊ። አንዳንድ ቤተሰብ በነገራችን ላይ እኔ ምን አይነት እንትን እንዳላቸው አላውቅም። ወይ ልጅን አይቀይሩ ወይ ቤት ራሳቸውን አይቀይሩ። ከዛው ከገጠር ሳይወጡ ከባድ ነው። እዛው እንትን እያሉ እየተቀበሉ ብር ማጥፋት እኔ እንጃ። በዛ ላይ ደግሞ ብሩ ዝም ብሎ የሚታፈስ ነው መሰለኝ የሚመስላቸው። እዛ ላሉት ልጆቻቸው ቤት ውስጥ ላሉ ልጆች በእጃቸው ነው የሚሰጡት። ለምን እንደሆነ አላውቅም። ማለት ከዛ ከአረብ ሀገር ያ ብር የሚመጣው እንዴት ተለፍቶ እንደሆነ እንዴት ሆኖ እንደሆነ ስለማያውቁት በቃ ይመጣል ችግር የለውም ነው። ገብቷችኋላ? እንደ አይነት ቤተሰብ አንዳንዴ በጣም ከባድ ነው። አላህ ቤተሰቦቻችንን ነፍስ ያወቁ ያድርግልን ነው የሚባለው። ሌላ ምን ይባላል ውዶቼ? ብቻ በጣም አሳዝናኛለች። 8 ዓመት ሙሉ ወንድሟን ወሰደች። ከዛ ውጭ እዛ እያሉ ብዙ ነገር አጥፍተውባት ምንም ነገር ሳትይዝ ያለች እህቴ ናትና እንደ ሀሳብ እስኪ እናንተም ምን ትመክሯት አላችሁ? ተከታታይ አይነት በነገራችን ላይ ብዙ ጊዜ እከታተልሻለሁ የምትለቀውን ብላለኝ እና ኮሜንት ጻፉላት ታየዋለች ብዬ ተስፋ አድርጋለሁኝ። እኔም እንደ እህትነቴ እንደመጣችበት ምክር እንዲሰጣት እንደመጣችበት ለሷ ምክር ይሆናታል ያልኩትን ነገር ሰጥቻታለሁኝ። ሪከርድ አድርጌላታለሁኝ። ግን የዚች እህቴ ህይወት ብቻ ሳይሆን በእንደዚህ አይነቶች ነገሮች ከዚህም ቀደም አንዲት እህቴ ወደ ስንት ዓመቴ 10 ምናምን ዓመቴ ብላለች። ዙሮ ምንም ነገር የለኝም እስካሁን ድረስ ይሄው አገር ልገባ ነው ካሁን በኋላ አልቻልኩም ብላለች። እና የአንድ ሰው ህይወት ብቻ አይደለም የሚገርማቸው ነገር በእንደዚህ አይነት ነገር የብዙ ሰው ህይወት ነው። እና ይሄንም በቃ ካሁን በኋላ አሁን ለሚሄዱ ልጆች እንደውም ብዙ ነገሮች አይተው ብዙ ነገሮች አውቀው ነው ብዙ ነገር ይማራሉ። እና እናንተም አሁን ብዙ ነገሮችን የምታውቁበት ብዙ ነገሮችን የምትለወጡበት ብዙ ነገር በቃ አንድ ደስ አንድ የምታረጉበት ነው። የእስከዛሬውን እንትን በቃ ነፍስ አውቃችሁ ብዙውን የሚጎዱት በነገራችን ላይ ቆየት ያሉናል። ቆየት ብለን ከሀገር የወጣንን አብዛኛው ሰው የሚጎዳው አሁን 1 2 ዓመት 3 ዓመት የሆኑ ጎበዞች ናቸው። ምናልባት በፍቅረኛ ወይ በትዳር ብለው ምናልባት አንዳንድ አልሆነ ቦታ ላይ ያሉ ይበሉ እንደሆን እንጂ ከዛ ውጭ ያሉት ግን ጎበዞች ናቸው። ቀደም ብለው የወጡ ልጆች ነን ብዙ ጊዜ የምንበላው። እና ሁላችሁም ብትሆኑ ራሳቸውን በቃ ከራስ በላይ ምንም የለም አይራባቸው። ቤተሰቦቻችሁ ራብ ላይ ከሆኑ አታድርጓልንም አድርጉላችሁ። ከዛ ውጭ ግን ለራሳቸው የሄዳችሁበትም አላማ አንዳንዴ በፊት ለአሁን እኛ ስንሄድ
ለቤተሰብ ይሄን አድርጌ ያደርግላችኋለሁ ምናምን ብለን ነው የምንሄደው። ገብቷችኋል? ከዛ በኋላ ጊዜው እየቆየ ሲሄድ ደግሞ ወደ ራሳችሁ ትመለሳላችሁ። ገብቷችኋል? ለቤተሰብ መቀየር አንድ ነገር ነው፣ ግን ቤተሰብ ሁልጊዜም እዛው ላይ ከሆኑ ካልተቀየሩላችሁ እኔ አሁን ከገጠር መጥተው ቤተሰቦች ከተማ ስላሉ ደስታዬ ነው። ለምን በቃ አለ አይደለ እናንተ የምትደሰቱበት ነገር ከሌለ ቤተሰቦቻችሁን ለውጥ ላይ ካልሆኑ ምንም እንትን የለውም። በእርግጥ እኔ እህቴ ጋር ቤት ገዝተን ወይም ደግሞ ቦታ ገዝተን አይደለም የሰራንላቸው፣ የበፊት የራሳቸው ቦታ ነው በፊት የገዙት ነው። ከዛ እኛ ምን አደረግን? ቤቱን አፍርሰን በአዲስ ፕላን አስወጥተን አሰራባቴ በቃ አለቀ። ገብቷችኋል? ያ ለእኔ ለውጥ ነው። ገብቷችኋል? ስለዚህ ለውጥ ላይ ካልሆኑ ቤተሰቦቻችሁ አትባክኑ። እዛው ሆኖ የሚያጠፉና ዝም ብሎ ለወንድማችሁ እዛም እያወጡ የሚሰጡ ከሆነ ለእናንተ ህይወት ምንድን ነው? አንደኛ ቤተሰብ አልተቀየረላችሁም፣ ሁለተኛ እናንተ አልተቀየራችሁም፣ በሰው ሀገር ላይ ሳንቲም አልያዛችሁም። ይሄንን ማሰብ አለባችሁ። ሲቀጥል መርዳት እንትን የምትሉት ደግሞ መርዳት በምትችሉበት ሰዓት ለራሳችሁ ይብለጡን 25% ለእነሱ ብታደርጉ ለራሳችሁ ደግሞ ከፍ አድርጋችሁ ወደ ኪሳቸው ማስቀመጥ አለባችሁ። የአብዛኛው ህይወት ምንድነው? አሁን እኔ ችግር የለውም እኔ እንደዚህ ነው እኔ እንደዚህ ነው። እናንተስ እሺ ነገ ጧት እኮ ሀገር ትገባላችሁ። የእናንተንስ ህይወት ማን ነው ቀና የሚያደርገው? እናንተ ቢቸግራችሁ ማን ነው 100 ብር ታክስ የሚሰጣችሁ? እና ይህንን ማሰብ አለባችሁ። እዛው ናችሁ እንደምታስቡት አይደለም ሀገራችን። ገብቷችኋላ? ምንድነው ከእጅ ካጣ ምንድነው ከባድ ነው ብቻ አባባላለሁ። ስለዚህ ራሳቸውን እንትን ማለት አለባችሁ ነው የምለው። የአብዛኛው ሰው ህይወት ጥያቄ ነው ይሄ ጥያቄ የሚጠይቁኝ። ለራሳቸው መሆን አለባችሁ። ራሳቸውን ማኖር የምትችሉ ስትሆኑ ነው። አገር ስትገቡ ማንም የሚደግፋችሁ የለም፣ የሚያኖራችሁ የለም። ሁሉም የራሱን ህይወት ነው ያስታርጉለት የነበረ ሰው ራሱ እንኳን አይጠይቃቸውም ማለት ነው። እና እባካችሁ እህቶች ለራሳችን በማሰብ ያኔ እኔ ሀገር እንደመምጣቴ ብዙ ነገር አይቻለሁኝ እና ይሄንን በራሳችሁ እንትን ብላችሁ ብዙ ነገር ማስተካከል አለባችሁ። የራሳቸውን ነገር የምታደርጉትን ለወንድ ደግሞ ባጃጅ ግዙ ይሄን ግዙ እያላችሁ አሉ አንዳንድ መልካም ባሎች፣ መልካም ወንዶች አሉ። የሚስቱንም እሷ ሚስቴ እዛ እየለፋች እሷንም ሀቅ አልነካም ብሎ በስነ ስርዓት ስራ የተባሉትን ወይም ወደ ስራ ሳያጠፉ ምንም ሳይለው የሚኖሩ ሰዎች አሉ። ማሻአላ። ግን አንዳንድ ሰው ደግሞ በቃ የእናንተ ብር ዝም ብሎ ከመሬት ታፍሶ የሚመጣ ነው የሚመስላቸው። በጣም የሚያጠፉ ሰዎች አሉ ማለት ነው። ስለዚህ ይሄንን ተገንዛቢ በማድረግ የምታደርጉትን ነገር አስባችሁ ያ ሰው ያደርግልኛል፣ ያ ሰው ጥሩ ቦታ ላይ ነው ወይ ያለው፣ ያ ሰው እንደዚህ ነው ወይ፣ ይሄንን አውቃችሁ ማድረግ አለባችሁ ማለት ነው። ከተበላችሁ በኋላ እንደገና መልሼ ታዊ ብላ ላላህ ሰጠዋለሁ። ከተጎዳችሁ በኋላ ምን ላላህ ብትሰጡት አሁን ባላችሁበት ሰዓት ላይ ለእናንተ የሚጠቅማቸው ያነበረ። ግን ላላህ መስጠቱን በእርግጥ ከአላህ እንትኑን ነው የምታገኙት። እሱም የስራውን ወይም ደግሞ ያሷም የስራውን ነው የምታገኘው። ግን እናንተ እንደዛ እስከሚሆን ድረስ ደግሞ ትጎዳላችሁ። ስለዚህ ታሞ ተመሟቀቅ አስቀድሞ መጠንቀቅ የሚባል ታሪክ አለ። አስቀድማችሁ ራሳችሁን ትሪት ብታረጉ፣ ለራሳችሁ ብታስቡ፣ ከምትሰጡት ነገር ለራሳችሁ ሚዛን ብታደርጉ ብዬ ነው የምለው ማለት ነው ውዶችዬ። እስኪ ቤተሰብ ያልሆናችሁ ሸር አድርጉልኝ ቤተሰብ እንዲሆኑን ማለት ነው። እንዲሁም ደግሞ የደውል ምልክቱን እየነካችሁ ማንኛውም ቪዲዮ እንዲደርሳችሁ ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።